ይሄ ያንቺ መሰለኝ። ወይኔ ጉዴ! አንተ ሌባ! ሌባ አይደለሁም። ሰው የሰውነት መለኪያው በጎ ሊናው ነው። እሺ፣ ለማንኛውም ለንግግር አትቸኩይ፣ ለመፍረድም አትጣደፊ። አዲሴ ወይ እንዴት ናችሁ? ቆይ አሁንም ወንድም አልተሻለውም እንዴ? መድኃኒት መርጃ እንኳን አጥቼ ምን ይሻለዋል ብላችሁ? እኛ ጋርም ስራ ጠፋ። ምን ይሻለናል? እንግዲህ ፈጣሪ ያውቃል። አትጨነቅ በቃ። አዎ እሱማ እያየ ነው። መጣው አንዴ ጠብቁኝ። አይዞሽ እንዴ መስማም ያማል እንዴ? ውይ ይቅርታ፣ ከሰው ተመሳስለሽብኝ ነው። ይኸው እንካ። ምን ላድርገው? ይሸጥና ለወንድም መድኃኒት ይገዛበታል። አንዱ ላይ ህመም ፈጥረ ነው አንዱ መታከም ያለበት። በቃ አንዱ ለአንዱ ህመም ሆኖ እንጂ መድኃኒት ሆኖ አያውቅም። እውነተኛ ጓደኛ እኮ የህሊና ድርብ ድምፅ ነው። እሺ እንዴት ያንተን ባዶ አድርገህ የኔን ህሊና ባዶ ለማድረግ ትሞክራለህ? በጣም ነው የምታሳፍሩት። እሺ አልቀረባችሁም። ምን ማለት ነው? ይሄ ደግሞ ህሊና የሚለው ነገር አለ። እናት ቆይ አንዴ። ምን ፈልክ አንተ ደግሞ? እየጠሩሽ ዝም ማለቱ ለጆሮስ ጥሩ ነው? አቤት አቤት። እሺ የጠፋብሽ ዕቃ የለም? ጠፍቶብኝ አይደለም፣ ትርፍ ስላለኝ አውጥቼው ጥዬ ይሆናል። ሰው እንዳትዋጥ፣ አንቺ ትርፋለሽ። ደስ ይላል። ምኑ እባክህ? ይሄ ያንቺ መሰለኝ። ወይኔ ጉዴ! አንተ ሌባ! ሌባ አይደለሁም። ሰው የሰውነት መለኪያው በጎ ሊናው ነው። እሺ ለማንኛውም ለንግግር አትቸኩይ፣ ለመፍረድም አትጣደፊ። እንዴ ትሰማኛለህ? አንተም ሆንክ አንተ ፈዋሽ መድኃኒትን በሰዎች ልብ ውስጥ ማስቀመጥ እንጂ ህሊናን አጉድፈህ የምታመጣው ጥቅም በላጭ አይደለም። እሺ እናንተ ሌቦች! አሁን ነው ፖሊስ ጠርቼ ማስከፈል ዳግስ። ኧረ እኛ ልንሰርቅሽ ፈልገን አይደለም። ጓደኛችን ወንድሙ ታሞበት መድኃኒት መግዣ እኮ አትሆንም። በስርቆት ነው ታዲያ ሰው የሚታከመው? ይቅርታ